አቶ ጌታቸው ረዳ የስልጣን ጊዜያቸውን አጠናቀው መሰናበታቸውን ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን በይፋዊ የማህበራዊ ትስስር ገጻቸው ላይ በትግረኛ ቋንቋ ባስተላለፉት መልእክት የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ማብቃቱን አስታውቀዋል። በህገ መንግስቱና በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መቆየታቸውን የጠቀሱት ጠቅላይ ሚኒስትሩ የሰላም ስምምነቱ ተጠብቆ እንዲቆይ በማድረጋቸው አመስግነው ወደፊት ተቀራርበው እንደሚሰሩ አስታውቀዋል። ይህ በእንዲህ እንዳለ ከመቀለ ከለቀቀ ሳምንታትን ያስቆጠረው አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተው የነበረ ሲሆን በክልሉ ጫና ሲደረግባቸው እንደነበረ ጠቅሰዋል። አሁንም ትግራይ መላቀጡ በማይታወቅ ሁኔታ ላይ ናት ያሉት አቶ ጌታቸው ጊዜያዊ አስተዳድሩ ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳና ከሃዲ የሚል ስያሜ ተለጠፈብኝ ያሉ ሲሆን ይህም በአስተዳደራቸው ላይ እንቅፋት መፍጠሩን ገልጸዋል። ፍሬ በሌለው ስብሰባ በመጥመድ ከመንግስታዊ ስራ ውጪ እንዲሆን አበክረው ሰርተዋል ያሉት አቶ ጌታቸው በዚሁ ተማድሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ብለው በመፈረጅ አላሰራ አሉን ሲሉ ወቅሰዋል። በርካታ የህወሓት የስራ አስፈጻሚ አባል በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥሩ ነው ያሉት አቶ ጌታቸው ቡድኑ በተፈናቃዮች ጣፈንታ የሚቆምር ነው ብለዋል። በ2 ዓመቱ የፕሬዝዳንትነት ቆይታ ያልጠበቀውና በጣም መጥፎ ነበር ብለ የምትገልጸው አጋጣሚ ያለው ወይ ተብለው የጠየቁት አቶ ጌታቸው አዎ በጣም ያልጠበቁትና መጥፎ ነበር የሚለዋለኝ ሲሉም